አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀዋይቦች? ደህና ናችሁ ወይ? ከኔ ጋር ሁላችሁ አልሐምዱሊላህ። ኢድ እንዴት ነበር ከእናንተ ጋር? ከኔ ጋር አልሐምዱሊላህ ረብል ዓለሚን ደህና ነበር። ወላሂ ሁሉ ያኔ ማሻአላህ ተባረካላህ ነበር ማለት ነው ሀዋይቦችዬ። የሚገርማችሁ ነገር ማለት ነው ያኔ ድባቡ ለየት ያለ ነበረ፣ በጣም የተለየ ነበር ማለት ነው። እስከዛም ያኔ እስከ 3 ቀን ድረስ ደግሞ ያለው ግብዣው ምኑ ልነግራችሁ አልችልም ማለት ነው። ሊቭ ለመግባት ራሱ በጣም ቢዚ ነበርን ማለት ነው። ያን ያክል ሰዓት አላገኘሁም። ምክንያቱም በቃ አንድ ቤት ሲከድ ራት፣ አንድ ቤት ሲከድ ቁርስ፣ አንድ ቤት ሲከድ ምሳ ይመሻል ማለት ነው። በነገራችን ላይ የኔ እሁድ ለታ ነበረ ባትበሉ ጋብዣችኋለሁ ብዬ ተናግሬ ነበር ማለት ነው። ነገር ግን በላይቭ ነው የገባሁት፣ በዛኛው ላይቭ። አሁንም ኢንሻአላህ የዛኛው ቻናል ቤተሰብ የሆኑት ተከታታዮች ወደዚህኛው ቻናል እንዲመጡ እንትን አስቀምጥላችኋለሁ ሊንክ ማለት ነው። እና ቤተሰብ ሁኑኝ ተቀላቀሉኝ ማለት ነው ሀባይቦችዬ። በነገራችን ላይ ብዙ ያስቸግራል ማለት ነው ከአንዱ ቻናል ወጥቶ ወደ አንዱ ቻናል ለመምጣት፣ ግን ይቅርታ ጠይቃችኋለሁኝ። በጣም ወዳችኋለሁ ሀዋዮችዬ። ይሄንን ይመስላል የኢድ ድባቦች ማለት ነው። ኢንሻአላህ ደግሞ ቀጣይ በሌላ ፕሮግራም እና በሌላ ነገሮች እመጣላችኋለሁ። እስከዛው ድረስ ደግሞ በመለቅላችሁ ዘና ፈታ በሉ። ትንሽ ወደ 9 ሰዓት ተኩልና 10 ሰዓት አካባቢ ደግሞ በላይ እገባለሁ ማለት ነው ኢንሻአላህ። የምትጠይቁት የምትፈልጉት ነገሮች የምታነሱ ነገሮች ካላችሁ መጠየቅ ማለታችሁ ነው ማለት ነው። ሀገር ላይ ሲሆን በነገራችን ላይ ብዙ ነገር ያስቸግራል። ውጭ ሆኖ ደግሞ እዚህ ሲታይ ብዙ ነገር ይፈለጋል ማለት ነው። እነዛ ነገሮችን ለማስተካከል ይረዳችኋል፣ ይጠቅማችኋል፣ ይጠቅመናል ብላችሁ የምታስቡ ነገሮችን መጠየቅ ማየት መብታችሁ ነው ማለት ነው። እና ይሄንን ይመስላል ማለት ነው። እስኪ አንቺሱም ካሜራ አማኑ አስተካክለሽ ታልቀረሽ ትቀየሪያለሽ። በቃ ሰላም እና መቀየር አስተካክሊ፣ ዝም ብለሽ አስተካክሊ። ካሜራማን በስነ ስርዓት መቀረጽ ጀምሬ እኔ ጀምሬያለሁኝ። እኔ እኮ ይሄው እያወራሁኝ ነው። እና ለማንኛቸውም ወዲ ኋላ ፈቅ እያሰለጠንኩ ነው ቀራጭ። በነገራችን ላይ እስከዛሬ ግን እቸገር ነበር። በይ ከፍ በይ አይደለም በትክክል እስከላይ ፊትሽን ይቀበዛል፣ አያግሽ ይቀበዛል። እሺ ፊቴ ይቀበዛል፣ እግሬ ይቀበዛል። አሁን ከፍ አሁን እስከ የት ነው እየቀረሽ ያለሽው? መጥቼ ላሳይሽ እዛው ከፍ። አሁን ወደዚህ በይ፣ እስከዚህ ወደዚህ ወደኔ። አሁን ትክክል ነው። ኖርማል። ቆሚ ቁጭ በይ። ለምን? በቃ ልብስሽ እንዲታይልሽ በቃ ያው እንደዚህ ብዬ አታዘንቢ ሱመዬ። በቃ ሁሉም ይታያል። ነይ ወደኔ። ለማንኛቸውም ትንሽ ቃላት በቃ አሁን ቀልት አለ ግበቅ አለልሽ። ታይ ቀስ ብለሽ ዝም ብለሽ ሂጂ። በቃ እንዲያነካኪ። ለማንኛውም ካሜራማኒቱ ማሻአላህ ተባረካላህ ናት ማለት ነው። ላይክ ሼር አድርጉላት ማለት ነው። እንግዲህ ሱመያ ስትቀርጽ ምን ያክል ኮንፊደንስ እንዳላት አስተያየት አስቀምጡላት ማለት ነው። ከባለፈው የካሜራ አቀራረጽ የአሁኑ አቀራረጽ ይበልጣል ወይስ አይበልጥም የሚለውን ደግሞ ኮሜንታችሁን አስቀምጡልኝ። ኢንሻአላህ ደግሞ ካልሆነች አንዷን እቀይራለሁ ማለት ነው። አመተ ረህማን እናረጋለሁ ካልሆነ ማለት ነው። በነገራችን ላይ ግን ጎበዝ ናት። ሳያት አቀራረጿ ምናምን ይሆናል አይደል? ለራሷ በራሷ ጊዜ የምታደርጋቸው ነገሮች በጣም ስለሚያስደስቱኝ ነው ማለት ነው። እና ይሄንን ይመስላል ማለት ነው ሀዋይቦችዬ። በነገራችን ላይ ውድ ናት ማለት ነው ሱመያ። ቢያንስ እንኳን ዛሬ ትምህርት ስለሌላት ነው እንጂ አትገኝም ነበር ማለት ነው። ምክንያቱም ሞዴል ፈተና የሌሎች ተማሪዎች ስለሆነ እነሱ ገና እረፍት ላይ ናቸው ማለት ነው። 1ኛ ክፍል ተማሪ ናት። ቀጣይ ደግሞ ኢንሻአላህ የምታቀርብልን እናየዋለን ማለት ነው።
ሰብ ማድረጋችሁን ላይክ ማድረጋችሁን እንዳትረሱ። እኔ እንግዲህ ሐሳቤን ጨርሻለሁ። ሐሳብ ካላችሁ አስቀምጡልኝ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።